የአማራ ፋኖ ህዝባዊ ድርጅት መሪ የሆኑት አቶ እስክንድር ነጋ ድርጅታቸው ከኤርትራ ጋር ብቻ ሳይሆን ከተቀሩት የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳለው አሳወቁ። በሌላ በኩል አንቀጽ 39 ከኢትዮጵያ ህገ መንግስት ላይ ሙሉ በሙሉ እንዲሰረዝ ተጠየቀ። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስተዋወቅ ጀምረናል። በቆይታችን ላይ በመግቢያችን ላይ ያስተዋወቅናችሁን ጉዳዮች በዝርዝር እንመለከታለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ትቆዩ ዘንድ በአክብሮት እንጠይቃለን። መልካም ቆይታ። የአማራ ብሔራዊ ክልላዊ መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር ዘላቂ የሰላም ስምምነት ተፈራረሙ መባሉን የድርጅቱ መሪ አቶ እስክንድር ነጋ ውድቅ አድርገዋል። አቶ እስክንድር ነጋ ለዶይቼ ቬለ እንዳሉት ድርጅታቸው ከመንግስት ጋር አልተደራደረም፣ የመደራደር ፍላጎትም የለውም። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የአማራ ፋኖ ህዝባዊ ድርጅትን ወክለው ከቀረቡት ካፒቴን ማስረሻ ሰጤ ጋር ባለፈው ሳምንት ነበር በይፋዊ ስነ ስርዓት አዲስ አበባ ውስጥ መፈራረማቸው የተገለጸው። ነገር ግን ድርጅቱ የተደረገው ስምምነት ከግለሰብ ጋር እንጂ ድርጅቱን የሚወክል አይደለም ሲል ማስተባበያ ሰጥቶም ነበር። የድርጅቱ መሪ አቶ እስክንድር ነጋ ለዶይቼ ቬለ በሰጡት ቃለ ምልልስም ስምምነቱ ከድርጅቱ እውቅና ውጪ የተደረገ መሆኑን ተናግረዋል። ድርጅቱ አሁን ባለው ተጨባጭ ሁኔታም ከመንግስት ጋር የመደራደር ፍላጎት የለውም ያሉት አቶ እስክንድር ያላቸው አማራጭ እሳቸው ራስን መከላከል ያሉትን የትጥቅ ትግሉን ማስቀጠል ብቻ እንደሆነም ነው ያመላከቱት። አቶ እስክንድር ችግሮችን በድርድር ለመፍታት ያላስቻለን መንግስት በተከተለው የአንድ ወገን ፍላጎት በአንድ እጅ ማጨብጨብ ምክንያት ነው ብለዋል። ከመንግስት ወገን የሚሰማው የድርድር ዜናም ቢሆን ከዓለም አቀፉ ማህበረሰብ የሚመጣ ግፊትና ጫና ውጤት ነው ባይም ናቸው። ኢትዮጵያ ውስጥ የተደረገው ስምምነት ከድርጅቱ በወጡ የአመራር አባል በኩል መፈጸሙ ምናልባት በአፋሕድ በኩል መከፋፈል ተከስቶ ይሆን የሚል ጥያቄ የቀረበላቸው አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ ምላሽ ሰጥተዋል። በስምምነቱ ፊርማቸውን ያኖሩት ካፒቴን ማስረሻ ሰጤ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት የሚሉት አቶ እስክንድር ከስምምነቱ በኋላ የሚታየው የታጣቂዎች በሰላም መመለስ የስምምነቱ አካል ሳይሆን በፊትም የነበረ ሁነት ነው ብለዋል። ከአማራ ክልል ውጪ ካሉ እንደ ህወሓትና የኤርትራ መንግስታት ጋር ጥምረት ፈጥረዋል ተብሎ ስለሚቀርብባቸው ክሶች መልስ የሰጡት አቶ እስክንድር በተለይ ከህወሓት ጋር ጥምረት ፈጥራቸዋል መባሉን ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ብለዋል። ከኤርትራ መንግስት ጋርም አላቸው ስለተባለው ግንኙነትም አቶ እስክንድር አስተባብለዋል። የኤርትራ መንግስት ከፋኖ ታጣቂዎች ጋር አብሮ የመስራት ፍላጎት ያለው እንደማይመስላቸው በመግለጽም ተከላክለዋል። ነገር ግን እንዳስፈላጊነቱ የሀገርን ጥቅም አሳልፎ እስካልሰጠ ድረስ ከኤርትራ ጋር ብቻ ሳይሆን ከተቀሩት የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው አቶ እስክንድር አልሸሸጉም። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአገሪቷ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምጽ 50 ሲደመር 1 የሚመረጥበት ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበት ከአብላጫ ድምጽ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓትም መዘርጋት አለበት የሚል አጀንዳ ለአገራዊ ምክክር ኮሚሽን አቀረበ። በህገ መንግስቱ በአንቀጽ 45 የተዘረጋው የፓርላሜንታሪ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ወይም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የአገር መሪ እንዳልሆነ ሲቆጠር በመስተዋሉ የፖለቲካ ስርዓቱ ሊቀየር ይገባል ብሏል። ፓርቲው በአገር ህልውናና ቀጣይነት ላይ የተደቀነውን አደጋ የማስወገድና አገርን በጠንካራ መሰረት ላይ የማቆምንም ጉዳይ የምክክር አጀንዳ አድርጎ አቅርቧል። ኢዜማ ህዳር 26 ቀን 2018 ዓ.ም በ73 ገጽ አገራዊ የምክክር አጀንዳዎች መነሻ ሰነድ ለአገራዊ የምክክር ኮሚሽን አስረክቧል። ፓርቲው አጀንዳዎችን በ5 ርዕሶች ማለትም የአገር ህልውናና ቀጣይነት አደጋ፣ የዜጎች ሰብአዊና ደህንነት መከበር አለመቻል፣ ከድህነትና ከኋላ ቀርነት መላቀቅ አለመቻል፣ የጋራ ማንነት፣ ጥቅም፣ ፍላጎትና ስሜት አለመዳበርና የህገ መንግስት ማሻሻያዎች በሚል ማቅረቡን ሪፖርተር ካገኘው ሰነድ መመልከት ተችሏል። በሚል ያቀረበ ሲሆን በአገር ህልውናና ቀጣይነት ላይ የተደቀነውን አደጋ የማስወገድና አገርን በጠንካራ መሰረት ላይ የማቆም ጉዳይ አገራዊ ምክክሩ ከሌሎች ማናቸውም ጉዳዮች በላይ ቅድሚያ ሊሰጠው የሚገባ
መሰረታዊ ጉዳይ ነው ብሏል። ኢዜማ ለአገር ህልውና ከምንም ነገር በላይ ቅድሚያ የሚሰጠው የአገር ህልውና ችግር ውስጥ በሚወድቅበት ጊዜ የሚፈጠረው እጅግ አስከፊ ሁኔታ ማንኛውንም የማህበረሰብ ክፍል ቡድንና ግለሰብ ለህልውና አደጋ መጋለጡ የማይቀር በመሆኑ እንደሆነም በሰነዱ ላይ አስፍሯል። በአግባቡ ባለመስተናገዳቸው የበርካታ ቅራኔና ግጭት መፈልፈያ በመሆን የአገርን ህልውናና ቀጣይነት አደጋ ውስጥ በመጣል የማናቸውም ባለድርሻዎች ደህንነት ለከፍተኛ አደጋ ያጋለጡትን ከዘርና ከሃይማኖት ብዝሃነት የሚነሱ የፍትሃዊ ጥያቄዎችን ለአገር ህልውናና ቀጣይነት አደጋ በማይሆንበት ሁኔታ ማስተናገድ የሚችል አገራዊ የፖለቲካ ስርዓት መሰረት የሚጣልበትንና ተጠናክሮ የሚቀጥልበትን ሁኔታ ማመቻቸት በሚችሉ የመፍትሄ ሀሳቦች ላይም የጋራ ስምምነት ላይ መድረስ እንደሚገባ በሰነዱ ላይ ተገልጿል። በአገራዊ ምክክሩ ላይ መነሳት ያለበት ሌላው ጉዳይ የዜጎች ሰብአዊና ዜግነታዊ ደህንነት ማስጠበቅ ያለመቻሉ ጉዳይ መሆኑ በሰነዱ ላይ ሰፍሯል። በመሆኑም በዜጎች ላይ የሚደርሰውን ሰብአዊ ጥቃት ለማስቆምና አገርን ከህልውና አደጋ ለመታደግ ብሎም ሰላማዊና የተረጋጋ አገራዊ ሁኔታ እንዲኖር የፌዴራል መንግስት የደህንነት አካላት ሰብአዊና ዜጋዊ መብቶችን አለማስከበርና አለማክበር፣ ከፌዴራል መንግስት በታች ያሉት የክልል የደህንነት አካላት ሰብአዊና ዜጋዊ መብቶችን አለማክበር፣ አለማስከበር፣ የፌዴራልና ከፌዴራል በታች ያሉ የህግ አካላት ሰብአዊና ዜጋዊ መብቶችን አለማስከበር፣ የሰብአዊ መብት ተከራካሪ አካላት፣ መገናኛ ብዙሃንና የሲቪል ማህበራት ሰብአዊና ዜጋዊ መብቶችን ለማስከበር ያላቸው ዝግጁነት ዝቅተኛ መሆን፣ ጨርሶ አለመኖር፣ በአንዳንድ ሁኔታ ለመብቶቹ ጥሰት የመተባበር ችግር፣ የህግ ሰውነት የሌላቸው ኢመደበኛ የሆኑና የዘውግ መሰረት ያላቸው ነፍጥ ያነገቡ ፖለቲካ ነክ ወይም የወንብድና አደረጃጀቶች በብዛት መኖርና ይህንን ማስቆም አለመቻል አይነት ችግሮች በአገራዊ ምክክር መሰረታዊ መፍትሄ ሊገኝላቸው እንደሚገባም ኢዜማ በሰነዱ አካቷል። ከመቼውም ዘመን ይልቅ ድህነትና ኋላ ቀርነት በአሁኑ ወቅት እንዳለንበት ዘመን የበርካታ ሀገራዊ አደጋዎች መፈልፈያና ተጠናክሮ መቀጠያ ምክንያት ሆነው አያውቁም ያለው ፓርቲው በዚህም ሊደረግ በታሰበው ሀገራዊ ምክክር ድህነትና ኋላ ቀርነት እንደ አንድ ጉዳይ መቅረብ አለበት ብሏል። በመሆኑም ከስርዓት ሀገርን ከድህነትና ኋላ ቀርነት የማላቀቁን ሂደት በማስጀመር በተጓዳኝ የእኩልነትና የፍትህ ጥያቄዎችን በየደረጃው ለመመለስ መደረግ ያለበትን ጥረት የዘር ማንነትን መሰረታዊ መመዘኛ ያደረገው የኢህአዴግ የአገዛዝ ስርዓት እጅግ አስቸጋሪ እንዲሆን በማድረጉ ድህነቱና ኋላ ቀርነቱ ከቁጥጥር ውጪ ወጥቶ ለሀገር አለመረጋጋት ብሎም መበተን ምክንያት ከመሆኑ በፊት አገራዊ ምክክሩ ሊያያቸው ከሚገቡ ጉዳዮች መካከል አንዱ መሰረታዊ ጉዳይ ሊሆን እንደሚገባም በሰነዱ አመላክቷል። በኢትዮጵያ ከፍተኛውን የሉዓላዊነት ስልጣን ለዘር ማንነት ቡድኖች የሰጠው ህገ መንግስት በዘርና በሃይማኖት የማንነት ቡድኖች መሃል ግጭት የሚቀሰቀሱ ትርክቶች የጋራ ፍላጎትን፣ ጥቅምንና የጋራ ማንነትን ሊያጎለብቱ የሚችሉ ምልከታዎች ተግባራዊ ያለመደረግ የጋራ ፍላጎትና ጥቅም የጋራ ማንነት እንዳይኖር እያደረጉ ያሉ ሁኔታዎች መሆናቸውን የገለጸው ኢዜማ የአገርን መሰረት የዘር ቡድኖች ያደረገው በፈለጉ ጊዜ በዘር የተሰባሰቡ ቡድኖች የራሳቸውን ክልልና ሀገር መመስረት ይችላሉ የሚል መብት በተግባር ግን የአገር ህልውና ብቻ ሳይሆን በዘር የተሰባሰቡትን ቡድኖች ህልውና ለከፍተኛ አደጋ ያጋለጠውን ሁኔታ የህግ ድጋፍ የሚሰጠው ህገ መንግስት አገራዊ ምክክሩ ሊመክርባቸውና መፍትሄ ሊሰጥባቸው ከሚገቡ ጊዜ የማይሰጡ ችግሮች መሃል አንዱ መሆኑን አጽንኦት ሰጥቷል። ኢዜማ እንደገለጸው ህገ መንግስቱ በአንድ በኩል መሰረታዊ ማስተካከያ የሚያስፈልጋቸውና ለአገር ስብራት ምክንያት የሆኑ ድንጋጌዎችን የያዘ፣ በሌላ በኩል ደግሞ እንዳሉ ጥቅም ላይ ሊውሉ የሚችሉ አንቀጾችም ያሉበት ሰነድ ነው። ስለሆነም በአሁኑ ወቅት ኢትዮጵያ ካለችበት ሁኔታ ከዓለም አቀፍ ሁኔታዎች እንዲሁም እስካሁን ከህገ መንግስቱ ካገኘነው ተሞክሮ አንጻር ሊሻሻልና ዘመኑን በዋጀ መልኩም መሰረታዊ የሆነ እርማት ሊደረግለት እንደሚገባ ፓርቲው በሰነዱ ገልጿል። በዚህም የህገ መንግስቱ መግቢያ በሚከፋፍሉና በሚያለያዩ ጉዳዮች ላይ ከማተኮርና ከማጠንጠን ይልቅ አንድ በሚያደርጉ አንዳንድ የፖለቲካ ማህበረሰብ የጋራ በሆነው መሰረታዊ የዜግነት ጉዳይ ላይ ሊያተኩር እንደሚገባ አሳስቧል። በህገ መንግስቱ አንቀጽ 39 መሰረት ማንኛውም ብሔር ብሔረሰብና ህዝብ
እስከ መገንጠል የሚደርስ መብት እንዳለው ተደንግጓል። ይህ አንቀጽ ኢትዮጵያ አንድ ሀገር ሆና የመቀጠል መብቷን የሚያመናምንና በማንኛውም ሰዓት በጥቂቶች ፍላጎት ላይ በመመስረት ብቻ ሀገርን የሚያፈርስ ከመሆኑም በላይ በህዝብ መካከል መተማመንን የሚሸረሽር የጋራ ፍላጎትንና ጥቅምን ብሎም የጋራ ማንነትን የሚያቀጭጭ አንቀጽ በመሆኑ ሙሉ በሙሉ ሊሰረዝ እንደሚገባም ምክረ ሐሳብ አቅርቧል። ህገ መንግስቱ የተሻለ የጋራ መግባቢያ ሰነድ እንዲሆንና ቅቡልነት እንዲኖረው በህገ መንግስቱ አንቀጽ 62 ህዝባር 1 የተጠቀሰው ህገ መንግስቱን የመተርጎም ስልጣን ከፌዴሬሽን ምክር ቤት ወጥቶ ለህገ መንግስት ተርጓሚ ፍርድ ቤት እንዲሰጥ መደረግ እንደሚኖርበት የህገ መንግስት ተርጓሚ ፍርድ ቤት ራሱን ችሎ እንዲቋቋም ወይም በልዩ ችሎት ሊተገበር ይገባል ብሏል። አንቀጽ 3 ሰንደቅ ዓላማ፣ አንቀጽ 8 ሉዓላዊነት፣ አንቀጽ 40 የመሬት ባለቤትነት፣ አንቀጽ 46 እና 47 የክልል አደረጃጀት፣ አንቀጽ 52 የክልሎች ስልጣን፣ አንቀጽ 104 እና 105 ህገ መንግስቱን ማሻሻል፣ ሌሎች እንዲሻሻሉ በሰነዱ የተካተቱ አንቀጾች ናቸው። በርክክብ ስነ ስርዓቱ ላይ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ፓርቲው ያቀረባቸውን አጀንዳዎች ለአገራዊ ጉባኤው በአግባቡ ጥቅም ላይ እንደሚውሉ ገልጸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የኢትዮጵያን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ ነው ማለታቸውን ሪፖርተር ዘግቧል። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልን።